ኮምቶ ዱሻ ላንሳና አሁን የመዋቅር ጥያቄ የሸኮ መዋቅር ጥያቄ ሲነሳ በተለይ የሸኮ ማህበረሰብ የሚኖርበት አካባቢ ላይ ያሉ ሰዎች ስጋት ውስጥ ይገባሉና ስጋት ውስጥ እንዲገቡ ያደረጋቸው ነገር ምንድነው የሚለው ነገር ላይ እንደው ምንድነው ከስጋትም ለመውጣት ምንድነው መደረግ ያለበት? አንዱ የአንዱ መብት መከበር ላይ ሲደግፍ የሱ መብት እንደተከበረለት የሌላው መብት ትክክል መሆኑና መከበር ባለበት መንገድ ሲደግፍ ነው ሀገርን መገንባት የሚቻለው አካባቢንም ህብረ ብሔራዊነቱን ማሳደግ የሚቻለውና የሸኮ ጥያቄ እንደው ስጋት እንዲሆን ያደረገው ነገር አለ? እሺ ትክክል ነው። የሸኮ ጥያቄ ሲነሳ እንደ ስጋት የሚቆጥሩት ትንሽ ፖለቲከኞች በሚያነሱበት ጊዜ ግጭቶች ስለሚከሰቱ ስንጠይቅ ደግሞ አሁን እስር ቤት እንገባለን፣ እንታሰራለን፣ እንገደላለን የሚል ፍራቻ አለባቸው እና በየእንትኑ በስብሰባዎቹም ላይ በተለያዩ ማህበራዊ ሚዲያ ላይ ራሱ ይሄንን ካስቀመጡ እንታሰራለን፣ እንገደላለን የሚል ፍራቻ ስላላቸው ብዙም ጊዜ ደግሞ የተደራጁት ከታች እየጠየቁ ያሉት አብረው እኩል እንዲደራጁና አብረው ወደ ህብረ ብሔር አንድነት እንዳይገቡ ተጽዕኖ ያደርጉባቸዋል። ከዛ እየተነሳ ነው ፍራቻ የሚያድርባቸው ስጋት የሚያድርባቸውም ከዛ አኳያ ነው። ስለዚህ አሁን አጠቃላይ ሀገር እንደ ሀገር እንግዲህ መንግስት እያሰበ ያለበት አስተሳሰብ አለ። ሁሉም የማህበረሰብ ክፍል የሚገባው ወይ ደግሞ የሚጠበቅበትን አስተዋጽኦ ሲያበረክት ሀገር ታድጋለች የሚል አስተሳሰብ አለና ያንዱ መብት መከበር ያንዱ ማህበረሰብ ማደግ ለሀገር እድገት ነውና እዚህ ሸኮ ማህበረሰብ የሚኖርበት አካባቢ ላይ በጣም ብዙ የተለያዩ ማህበረሰቦች ይኖራሉና ከነዚህ ምን ይጠበቃል? ከመንግስትስ ከባለድርሻ አካላትስ መጨረሻ ላይ ምን ይጠበቃል ትላላችሁ? አሁን ባለፈው አሁን ቅርብ ጊዜ ከጠቅላይ ሚኒስቴር እንደሰማነው እያንዳንዱ ብሔረሰብ የጥያቄ ያነሱት ሁሉ መልስ ተሰጥተው ህብረ ብሔር አንድነት ሀገረ መንግስቱን እንድንገነባ የሚል ቃላት ሲሰነዝሩም ሲያስቀምጡም አይቻለሁ። እንዲሁም ቅርብ ጊዜ የብሔረሰቦች በዓል በምናከብርበት ጊዜ የብሔረሰቦች ቀን በ29 አንድ ጊዜ ስብሰባ በእንትን ላይ ሚዛን ላይ ተቀምጠን ነበረ እና ሰነዱን በማይበት ጊዜ እያንዳንዱን በአግባብ ሁሉ እያንዳንዱ መብቱን እንደሚከበር ነው ሰነዱ የሚያስቀምጠው እና እኔ ያንን ሳይ ደግሞ አሁን መልስ ያገኛል የሚል ተስፋ አለኝ። ስለዚህ ህዝቡም ይሄንን ተስፋ በማድረግ መንግስትን በአግባብ የሚሰጠውን እንዲከታተልና እንዲጠብቅ ዘንድ ነው ህዝቡንም በዚህ በኩል ላይ ማሳስበው። አመሰግናለሁ። ሁለተኛ ተሳታፊያችን ይጨርሱና የመጨረሻ ሀሳባችንን እንደመድማለን። እንጨምሩት ካለ ምን ላይ አሁን ሊያነሳውት ላይ አጠቃላይም ከሸኮ ማህበረሰብ የመዋቅር ጥያቄ ጋር ተያይዞ የሸኮ የሚኖርበት አካባቢ ላይ ያለው ሰው እንዴት በጋራ አሁን መንግስት እያሰበ ካለበት አስተሳሰብ ሀገርን ለመገንባት ህብረ ብሔራዊነትን አንድ አድርጎ ሀገርን ለመገንባት እያሰበ ካለበት አስተሳሰብም አንፃር የሸኮ ቅድም ያነሳ ነው የሸኮ እየለማሁ አይደለም ጥያቄዎች የተመለሱልኝ አይደለም የሚለውን ነገር እንደ ስጋት አንስቶ ልዩነቶችን ከማምጣት ይልቅ የሸኮ ጥያቄ ልክ ከሆነ ተመልሶ በህብረ ብሔራዊነቱን አንድ አድርጎ ወደ አንድ አቅጣጫ ለመፍሰስ ምንድነው ከሚመለከታቸው አካላትም ከመንግስትም ከህብረተሰቡ ምን ይጠበቃል? ጥሩ ነው። እኔ እንደኔ ራሴ ሀሳብ ከሆነ መንግስትም የራሱን ስራ መስራት አለበት። ህብረተሰቡም ሰላም እንዲመጣ፣ ህብረ ብሔራዊ አንድነት እንዲመጣ፣ ፍቅር ወንድማማችነት እንዲመጣ፣ ህዝብም ደግሞ እንደ ህዝብ መንግስትም ደግሞ እንደ መንግስት ጎሳ መሪዎቹም እንደ ጎሳ መሪ መክረን ሰላም ለወረዳችን አሳፍነን ከመንግስት ምላሽ ለማግኘት እያንዳንዳችንን ብሔር ሳይንል ጎሳ ሳይንል ትንሽ ሳይንል ትልቅ ሳይንል ወደ መንግስት ሳይንገፋ ወደ ባለባቶች ሳይንገፋ ወደ ህዝብ ሳይንገፋ ሁላችንም አንድ ሆነን ተሳስረን መንግስትም የራሱን ስራ እንደሚሰራ ጎሳ መሪዎችም የራሱን ስራ እንደሚሰራ አገር ሽማግሌዎች እኛም ተስማምተን
ወጣ ያለው ወጣቶችም ካለ መክረን መመለስ ወደ ሰላም እንዲመለሱ ማድረግ ነው። ዋና ሰላምን ለማምጣት ለጥያቄ ምላሽ የሚያመጣ ሰላም ሲሰፈን ብቻ ነው የሚለው ነው። ጨርሻለሁ። አመሰግናለሁ። የመጨረሻ ሀሳብ የምናደርገው በተለይ የሸኮ የመዋቅር በአንድ አስተዳደር ወሰን ውስጥ መጠቃለል ወይ ደግሞ በመዋቅር የመደራጀት በዞን የመደራጀት ጥያቄ የሸኮ የማንነት የህልውና ጥያቄ ነው። የመልማት የማደግ የመበልጸግ ጥያቄ ነውና ብዙ ጊዜ ሲነሳ ከመንግስት አካላትም ከአመራርም ጭምር የሚነሱ ምላሾች ምንድን ናቸው? እነዚህ የአኩራፊ ቡድን ጥያቄ ነው፣ የግለሰብ ጥያቄ ነው፣ የኢንፎርማል ቡድን ጥያቄ ነው፣ የተወሰኑ ጥቅም ፈላጊዎች ጥያቄ ነው የሚባለውን ነገር እንዴት ታያላችሁ? እሺ፣ እዚህ ላይ በትክክል እንደው ማህበረሰብ ውስጥ አለ ይሄ ጥያቄ? ይሄን የሚያነሱት የሸኮ መዋቅር ጥያቄ ሲነሳ ይሄን የሚያስቀምጡት ራሱ የተደራጁት ናቸው። እንደውም ከከፍተኛ አመራሩ ነው ይሄ እንደዚህ አይነቱ የሚወጣው። ወደ ታች ወርዶ ፖለቲካ የኛ ህዝብን ለማጋጨት የሚደረጉ ፖለቲካዊ አሰራሮች ናቸው። እንደውም እኔ ከጠቅላይ ሚኒስቴሩም ጋር ሚኒስትሮች ጋር እኮ ተሰብስቤ ያለው እግዚአብሔር ፍቃዱ ሆኖ ከነሱም ጋር ተሰብስቤ ያለው እቺን በዚህ በሸኮ ላይ የተደረገውን ቀጥታ እኔ እንኳን ላነሳ እጅ ለማንሳትና እድል ለመውሰድ ብዬ እየተዘጋጀ ያለው እድሉ እንኳን ሳላገኝ ያለው ቀጥታ ከሶማሌ ክልል ያሉት በሸኮ ላይ የተደረገው ዘር ማጥፋት የተደረገውን አናሳ ናቸው ተብሎ እስከዛሬ ድረስ ጥያቄን አደራጁን ብሎ እየጠየቁት ላይ ግድያ እየተደረገባቸው እስራትም እየተደረገባቸው መሆኑን ቀጥታ ከሶማሌ ክልልና ከአፋር ክልል ያሉት ናቸው አንስተው ቀጥታ ምሁራን ጋር ጉባኤ ላይ ያለን አንስተው የተናገሩት እና ይሄን በሚናገሩበት ጊዜ ጠቅላይ ሚኒስቴሩ ምንድነው ያለው? አናሳ የሚባል ነገር የለም፣ ብሔረሰብ ነው። ብሔረሰብ እስከሆነ ድረስ እያንዳንዱ ከቡድን መብት እስከ ግለሰብ መብት ድረስ ያለው ሁሉ በእኩልነት ተከብሮ በእኩልነት ታይቶ እጅ ለእጅ ተያይዘን አገራችንን መገንባት አለብን ብሎ ነው ጠቅላይ ሚኒስቴሩ ያስቀመጠው። ያም በመጀመሪያ ጊዜ ወደ አሜሪካ በ7 ሰዓት ሊበር ሲል ይህንን ሁሉ ተናግሮ ጨርሶ ወደ ብሔራዊ ደህንነት እና መረጃ ቢሮ ገብተን የናንተ ቢሮ ነው ይሄ የናንተ ቢሮ ነውና በአግባብ ተመልክቶ ድሮ ለህዝብ ያልተፈቀደ እንደናንተ ለአባቶችና ለእናቶች ተፈቅዶ የማያቅ ዛሬ የናንተ ስለሆነ ይሄን ጎበኝታችሁ ሄዳችሁ ለህዝቡ ንገሩ ብሎ ጠብቁ፣ ራሳችሁ ጠብቁ ብሎ ነው ለኛ ተናግሮ ወጣ። እኛ ብሔራዊ ደህንነትና መረጃ ቢሮ ደርሰን ሁሉን ነገር ጎበኝተን ወደዚህ ተመልሰን የመጣ ነው። ስለዚህ ይሄ እነሱ የሚሉት ነገር እኛ እኮ አውቀን ነው እንጂ ዝም ብለን አንድ ነፍስ እንዳይጠፋ ብለን ነው። እኛ በባህላችን የምንረግመው እርግማን መሬት ላይ ወድቆ አይቀርም። ስለዚህ እኛ አጥፊዎችን እንረግማለን። ስለዚህ ይሄ ሀሳብ የግለሰቦች ሳይሆን የህዝብ ነው። የህዝብ ጥያቄ እንጂ የግለሰብ ጥያቄ አይደለም። የህዝብን ጥያቄ የግለሰባዊ ነው። ይሄ እንደዚህ አይነት ነው ብሎ መኮነን ማለት ለግል ጥቅም ፈላጊዎች ናቸው እነሱ ራሳቸው። ስለዚህ ይሄን እውነቱን ነው እኔ የማስቀምጠው። አቶ ኮምቱ እዚህ ላይ የሚጨምሩት አለ? የህዝብ ጥያቄ ነው። ጥያቄ የህዝብ ጥያቄ ነው። በ1985 ጀምሮ ነው የተጠየቀው። የትላንት አይደለም፣ ብዙ አመታት ያስቆጠረው ነው። የአንድ ህይወት እድሜ ነው። በ1985 ጀምሮ እስከ ዛሬ ድረስ ዞናዊ ጥያቄ እየተጠየቀ ያለው የህዝብ ጥያቄ እንጂ የአንድ ግለሰብ የጥቅም ፈላጊ ጥያቄ እንዳልሆነ እኔም እረዳለሁ። ትክክል ነው። አሁን በዚህ በብልጽግና ዘመን ውስጥ ህዝብ በዚህ አይነት ተጭበርብሮ የታሰረም የለም። እንዲሁም ብልጽግና ፓርቲው ያሉትን ጥያቄዎች ሙሉ በሙሉ መልስ እንዲሰጥበት ያሉ ከላይም የገፉ ነው ያሉት። ክልሉ እንዲያስተካክል በስሩ ያሉትን እንዲያስተካክሉ ብሎ አሁን የገፉ ነው ያሉት። እኛ በጣም ብልጽግና ፓርቲ መንግስትን በጣም ነው የምናከብረው፣ እንወዳለን። ካሁን ካለው ላይ የበለጠ እንዲቀጥል እኛ ድጋፍ ማድረግ ነው ያለብን። እኛ መልስ አገኘንም መልስ አላገኘንም
ብልጽግና ፓርቲውን እንደግፋለን። መንግስታችንን በጣም ነው የምንደግፈው። ግን እንደዚህ ነው ያሉ ግለሰቦች የራሳቸውን ችግር ወደ ህዝብ ላይ የሚገፈጥሩት ትክክል አይደለም። ያም ደግሞ መንግስት ነው ማለትም አንችልም፣ ግለሰቦች ናቸው። ይሄንን ከመንግስት ጋር ለማጋጨት ያደረጉ እንደዚህ ናቸው፣ ግለሰባዊ ነው እንዲህ ነው የሚሉት ግለሰቦች እንጂ መንግስት አይደለም። ህገ መንግስቱ ነው ለኛ መልስ የሚሰጠው እንጂ ግለሰቦች አይደለም መልስ ለኛ የሚሰጠው። ስለዚህ አምናለሁ መንግስት ደግሞ በዚህ ላይ ሁኔታው ሁሉ የኛ ጥያቄ እሱ ጋር ደርሶ እንደውም እዚህ ብቻ አይደለም እኮ በ94 ላይ አውሮፓ ህብረቶችን መጥተው የተገደሉትን እንኳን ቀርጸው በአጠቃላይ ቀርጸው ምን ያህል እንደተገደሉ በአንድ ጉድጓድ ውስጥ 16 18 የተነሱትን ተቀብሮ የነበሩትን ሲነሱ ቀርጾ አንስተው ቀጥታ ይሄ ቪዲዮ በቪዲዮ እየተደገፈ የተቀረጹትን ራሱ ጠቅላይ ሚኒስቴር ቢሮ ላይ አስገብተና አለ። ለምን ለህዝብ ይሄ ቢተላለፍ ህዝብ በጣም ወደ ሌላ ነገር ውስጥ ይገባል በሚል ነው በቪዲዮ ላይ አናሳይም በሬዲዮ አናሰማም ብሎ ሌላ ግጭት ውስጥ እንዳይገባ ብሎ ነው መንግስትም ይሄንን አስቀምጠው የተበላሹ ነገሮች በስተት ያለፉ ነገሮች አሁን መስተካከል አለባቸው እያለ ክልሎች ላይ እየገፋ ያለው በየአካባቢው ሰላም እንዲፈጠር ያደረገ ያለ መንግስት ነው። ስለዚህ መንግስታችንን በጣም ነው የምናመሰግነው። እናመሰግናለን። ያው ህዝብ ጋም ግለሰቦች ጋም የመንግስት አካላት ጋም ብዥታን የሚፈጥሩ ጉዳዮች ላይ እኛ ራሳችንም ጋም ግልጸኝነት ያልነበሩ ነገሮችን በጋራ አንደርስታንዲንግ ለመፍጠር ወይ ደግሞ የጋራ መግባባት ለመፍጠር በጠራናችሁ ሰዓታችሁንና ጊዜያችሁን ሰውታችሁ እዚህ መጣችሁ ለሁላችንም ግልጽ የሚሆን ነገር ስላስቀመጣችሁ ቀጣይ እንደዚህ ጠርተንም በሌላ ጉዳይ ልናናገራችሁ ስንፈልግ እንጠይቃችኋለን። ያው እናንተም እምቢ አትሉን ብለን ተስፋ እናደርጋለን። ሌሎች ፕሮግራሞች ሲኖሩ ጠርተን ጋራ ምናወራ ይሆናል። ስለመጣችሁ በጣም እናመሰግናለን። እኛም እናመሰግናለን።